ሰላም ወገኖቼ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። ዛሬ እንግዲህ እንደ እህታችሁ አንዳንድ ነገሮችን ላውራችሁ ብዬ ነው መጥቻለሁ። በዚህ ሰዓት ብቅ ብያለሁ እና አንዳንድ ነገሮቹ ሰሞኑ ለእኔ የራሱ ትምህርት ሆነኝ እና ለእናንተም ደግሞ ላውራቸው ብዬ ነው የመጣው። ብዙ ጊዜ እኛ ጽዳት ላይ የምንጠቀመው ነገሮቹ በጣም ብዙ ነገር ነው ያለው እና እኛ ደግሞ እነሱ ብዙ ነገር ለጽዳታቸው ብሎ ከገዙ እኛ ደግሞ የራሳችን የሚጎዳው ነገር ማድረግ የለብንም በጭራሽ። እኔ አሁንም የሚለው ምንድን ነው? አንድ ነገር ከተጠቀማችሁ አንድ ነገር ተጠቀሙ። ጽዳት ላይ በጣም ብዙ ነገር አትጠቀሙ። ፍላሽ አትጠቀሙ። ፍላሽ የሚባል አለ፣ እሱን አትጠቀሙ። በብዛት ሽታው በጣም ኃይለኛ ሽታ አለ። ራሳችን ይጎዳናል። አሁን ዛሬ ምንም ነገር አይመስለኝም፣ ነገ ደግሞ በጣም ከባድ ጉዳት ነው የሚደርሰው። አንዳንድ ነገሮችን ሰሞኑ ከሚዲያ እየሰማሁ ነበረ። ለእኔም ትምህርት ወስጃለሁ። እኔ እንደው ከዚህ በላይ እኔ ትምህርት መውሰድ የራሱ ትልቅ ነገር ነው። ለምን ካላችሁ እኔ ነኝ እንደው እንደዚህ ሶስት አራት አይነት ጨማምር የሚሰራው ማጥበው ሳጠብ ጊዜ በተለይ ሽንት ቤት ካጠብኩኝ ሶስት አራት ነገሮች ናቸው ጨማምሬ ማጠባው እና እግዚአብሔር እንግዲህ አሁንም እሱ ይጠብቀን። ምንም አላውቅም። ግን አሁን ከዚህ በኋላ ምንም ነገር እንደዚህ ጨማምሬ መጠቀም አልፈልግም። በቃ አንድ ነገር ብቻ ነው መጠቀም የምፈልገው። እሱስ ምንድን ነው? በረኪና በረኪና ከጨመራችሁ አጥባችሁ ጨርሳችሁ በኋላ ወይም ትንሽዬ በውሃ ላይ በመሬት ሳሙናው ላይ የመሬት የምናጸዳውበት ሳሙና አለ አይደለም? እሱና በረኪና ትንሽዬ አድርገን ማጠብ ነው፣ ለሽታ ማለት ነው። ፍላሽ ደግሞ አይቀርም፣ የኔ ሽንት ቤት ፍላሽ ማድረግ አለበት ካለች ፍላሹ አጥባችሁ ሽንት ቤቱ ስትወጡ ፍላሹ ወደ ክርሴ ላይ ምንድነው ወንበሩ ላይ ጨምራችሁ ማውጣት ነው፣ ሽታ ሳትወስዱ መጀመሪያ። እና ምን ማለት ፈልጌ ነው? እኔን ጀምሬ በጣም ብዙ ነገሮችን ጨማምሬ ነበረ ማጠባው እና ከዚህ በኋላ እግዚአብሔር የመጀመሪያ እግዚአብሔር ይጠብቅ። ከዚህ በኋላ ደግሞ ትምህርት ወስጃለሁና ምን ማለት ፈልጌ ነው? እናንተም ተጠንቀቁ። እንደዚህ ነገሮችን ጨማምራችሁ እንዳታጥቡ እና በተለይ በጣም ፍላሽ በጣም ይሄ ይጎዳል። ፍላሽ እና ባራኪና በጣም ኃይለኛ ሽታ አለ። ዲቶል እና ባራኪና በጣም ሽታ አለ። አትጨማመሩ፣ በቃ አትጨማመሩ። አንድ ነገር ብቻ አርጋችሁ አጥባችሁ ማውጣት ነው። እንዴ ነፍሳችን እንፈልጋለን፣ ነፍሳችን እንፈልጋለን። እና ይሄ ነገር ሽታው ወደ ሳምባ ከገባ ይጎዳናል። እና ብዙ ነገሮችን እየሰማሁ ነበረ። እና እናንተም ቤተሰቦች ተጠንቀቁ፣ ተጠንቀቁ። እንዴ ነፍሳችን እንግዲህ ያስፈልገናል ማለት ነው። እና የዛሬ የማይሞላ በዚህ ዓለም ዛሬ ነገር እያለን በዚህ ምክንያት ደግሞ ያው ጥቂት ነገር ናት፣ ትንሽ ነገር ነው የሚጎዳና ራሳችን እንደምንም ተጠብቀን አማርኛ ጠፋብን። ራሳችን ጠብቀን ደግሞ ሽታ የሚጎዳ ነገር ደግሞ ምንም ይሁን ምንም በተለይ ፍላሽ እኔ ቤት ፍላሽ አይገዛም፣ ተመስገን ነው። እኔ ፍላሽ እንግዲህ ታውቃላችሁ እንደው አምጪ ብያት ነበር። አንድ ቀን ሱፐር ማርኬት ከሄደን በኋላ አምጪ ፍላሽ ስትለኝ አላመጣም አለችኝ። ተመስገን። አሁን ይሄን ከሰማሁ በኋላ በጣም ደስ አለኝ። ለምን እሷ ላካ ሽታ ጥሩ እንደማልሆን ታውቃለች እና አላመጣም ፍላስ አላስለመድኩም ቤቴ ላይ አለችኝ። እሺ አልኩኝና አሁን ደግሞ ብዙዎቹ ሚዲያ ላይ ይሄ ሽታው ሁለቱም ሶስቱን ተደብልቃችሁ ስታጠቡ ሽታው ውስጥ ገብቶ ሳምባቸውን ይጎዳል፣ ሌላ ነገር ይጎዳል እና አትጠቀሙም። የምትጠቀሙ ነገር አንድ ነገር ብቻ መጠቀም አለባችሁ። እኔ የሰው ቪዲዮ አላስገባህም ብዬ ነው እንጂ አስገብቼ ባሰማቸው ደስ ይል ነበረ። ትንሽ ደቂቃ አስገብቼ ባሰማ ደስ ይል ነበረ። ግን የሰው ነገር የሰው ድምፅ ምናምን አላስገባም ብዬ ወስኛለሁ በዚህ ቻናል እና ውድ ቤተሰቦቼ ራሳቸውን ጠብቁ። እውነት የሚጎዳው ነገር ደግሞ ትንሽ ነገር ነውና እግዚአብሔር ይጠብቀን። እንደዚህ ነገሮችም መጠበቅ አለብን። በተለይ ሽታ ነገር ወደ ውስጣችን ገብቶ በጣም ጉዳት ይሰጣል። ዛሬ ትንሽ ገንዘብ የምናገኘው የራሳችን ነፍሳችን አይገዛም፣ ታውቃላችሁ። ነፍሳችን አይገዛም እና ትንሽ ነገር ናት እና
ለዚህ ብለን ደግሞ ራሳችን ማጎዳት የለብንም። ውድ ቤተሰቦቼ ራሳችሁን ጠብቁ። እውነት እኔ ከዚህ በኋላ እንደው በዚህ ሳምንት ይሆናል ቪዲዮ ለማስራትም ላይፍም ለማግባትም ሰሞኑ ትንሽ አልተመቸኝም። ለዛ ለቀቅ አድርጌያለሁ። ትንሽ ለቀቅ ይበል። ለምን እኔ እንዳው ታውቃላችሁ እና ሌሊትም ለመግባትም ለዛውም በቃ እንቅልፍ ለሽ ለምን አልልም ብዬ ገብቼ አላውቅም። እና ውዶቼ ተጠንቀቁ። የምሬ ነው የምላችሁ፣ እየቀለድኩኝ አይደለም። ተጠንቀቁ። በቃ ካጠባችሁም ሻወር ገብተው እነሱ ሲወጡ ጥብ አድርጋችሁ ሁሌ አይደለም ሁሌ ማጠብ ይጎዳል። ሁሌ አታጥቡ። ሁሌ ማጠብ የለብንም። አልፎ አልፎ ስላችሁ አለያ ሁሉም ነገር ለቃቅመን ሽንት ቤት አውጥተን የምናጥብበት ጊዜ አለ፣ ቀን አለ። ከሳምንት አንዴ ከሳምንት ሁለት። ግን አንዳንዴ ደግሞ ያለው ነገሮችም እንደዚህ እኛም አራዶችን እና ማለት ነው። ተጠንቀቁ። ብዙ እንደዚህ የሚጎዳ ነገር ራሳችን የሚጎዳ ነገር ማጠቀም የለብንም እና ተጠንቀቁ ብዬ ነው ዛሬ እንግዲህ አንቺን ብለ ምክር እንዳትሉ ሰው ለሰው መድኃኒት ነው እንደሚል ሀሳብን ነው የነገርኩኝ። እኔ ራሱ ተጎድቻለሁ። ከዚህ በፊት እኔ ተጎድቻለሁ። ለምን ካላችሁ ዲቶልና በረኪና ጨምራለሁ። ደግሞ ሌላ አለ አንድ ለሽታ ጥሩ ነው ብላ የምታመጣው ጨምራለሁ። እኔ ያለ በረኪና ሽንት ቤት ማጠብ የለብኝም። የምሬ ነው የምላችሁ። ካያችሁን ባለፈው ዕለት ቪዲዮ ሰርቻችኋለሁ። ሚንጣፉን ሳጸዳ በረኪና 3 አይነት ጨምር ነው የማደርገው። ሚንጣፉ ራሱ ሳጸዳ ብሩሽ ላይ ማድረግ ከፈለኩኝ 3 አይነት ጨምራለሁ። በረኪና ጨምራለሁ። አንድ አይነት አለ። ደግሞ የልብስ እንትን ጨምራለሁ። እና የተለያየችው ስላለ እናንተ ደግሞ እንደ አራዳ ሆናችሁ አንድ ነገር ብቻ በቃ ለዛ ምን ታደርጋላችሁ? የሚጨምረው ነገር ትታችሁ አንዱን ጨምራችሁ አንዱ ሲያልቅ አንዱን ትጨምራላችሁ። ለምን ካላችሁ አይ ሽታ ኃይለኛ ነው፣ እኔ ራስን ጠብቃለሁ፣ አይ አልፈልግም፣ እኔ ይጎዳኛል በሉ። በቃ እንደዛ ማለት ነውና እነሱም ሲጨመር የጽዳቱ ምን እንደዛ አድርገሻል ብሎ አይጠይቁም። ግን ዞሮ ለምን አትጠቀሚም ይሄ ካዩ አንድ ነገር ጨርሼ አንድ ነገር ነው የሚቀጥለው ለማለት ነው። አይሻልም? እና ማለት ነው ውዶቼ ለምክርም እንደዚህ ብዬ መጥቻለሁ። ራሳቸውን ጠብቁ። ራሳቸውን ብቻ ጠብቁ። እና እንደዚህ ሽታ ያለው ነገሮችን በጣም ስለሚጎዳ በተለይ ሳምባ ከገባ ሌላ ነገሮች አሉ። ሽታው መጥፎ ነው። ለእኔ ትምህርት ሆነልኝ። ጌታን ትምህርት ሆነልኝ። እኔ የልብስ የእቃ ማጠቢያ ማጠብ ግዛ ካጠብኩኝ በረኪና በብዛት ካላረኩኝ በቃ እያጠብኩ አይመስለኝም። ሽንት ቤት እንደዛ ታውቃላችሁ። የኛ ኢትዮጵያዊ ጽድት ያለኝ ቆሻሻ ነገር የማንወድ እና ለዛ ስለሆነ ጽድት አድርጌ በረኪና ጨምሬ ካላጠብኩኝ እኔ በረኪና እኔ እንደሚጎዳ እኔ ራሴ አሁን አይታወቅም። በነገራችን ታውቃላችሁ እነሱ እዛ ቁጭ ያሉ ኧረ ሽታው በረኪና ይላሉ። ግን እኔ ጭምምር አድርጌ ሳጠብ አሁን ደግሞ ከሚዲያ ላይ ሲሰማ በጣም ይጎዳል። ተጠንቀቁ። እንደዚህ አይነት ነገሮቹ መጠንቀቅ አለባችሁ ያወሩ ነበርና በጣም ለከራሴን ጎድቻለሁ ብዬ በራሴ ደግሞ ዞር ብዬ እያሰብኩኝ ነው ውዶች። የምሬ ነው የምላችሁ እውነት እና ማለት ነው። ራሳችሁን ጠብቁ ቤተሰብ፣ ራሳችሁን ብቻ ጠብቁ። እግዚአብሔር መጨረሻችን እያሳምር። የሚጎዳ ነገር ደግሞ ትንሽ ነገር ነው። ትንሽ ነገር አሁን ይሄ እኛ የምንሰራው ነገር ነፍሳችንን አይገዛም። የምሬ ነው የምላችሁ አይገዛም ማለት እንደው ምንም አይጠቅምም እኮ እግዚአብሔር ይጠብቃን እንጂ ምን እንደማወራችሁ አላውቅም። እና ሁሉ ለበጎ ነው። የምትሰሩ ነገር ትልቅ ነገር ኦቨር ነገርም አትሸከሙ። እንደ አራዳ አድርጋችሁ ስታጸዱም ምኑም ፍትግ ማለት እኔ አሁን ነው እንደዚህ አራዳ ሆኜ ማጽዳት ጀመርኩኝ እንጂ ድሮ በቃ ያለው የሌለው ነገር እያጸዳሁ ነው ማልፈው። በቃ አለ አይደለ
ምንጣፎቹን ፈርኬው አንስቼ ሾትፌው እንደገና ዛሬም ሁሌ ተመሳሳይ ስራ ራሱ ስልችት ያለኝ እኔ ነኝ። የምር ነው የምላችሁ። አሁን ደግሞ ምን አደርጋለሁ? እዚች ከካሜራው የሚታይበትም እንደዚህ አደርጋለሁ። ካሜራው የሌለበትም ከላይ አንስቼው ማታው ነው እንደዛ ማድረግ ነው። እና ውዶች የራሳችሁን ጠብቁ። ለምክር ብዬ እንደዚህ መጥቻለሁ። ምን እንደምትሉኝ እንግዲህ አላቅም። ወዳችኋለሁ። ስለምወዳችሁ የሰማው ነገር እያጋረኩ ነው ያለው እና ውድ ቤተሰቦቼ ይህን ቪዲዮ እስከ መጨረሻ እዩ። ትምህርትም ይሆናል። እናንተም ደግሞ ከዚህ ትማራላችሁ። የምሬ ነው የምላችሁኝ እና ውዶቼ ተባረኩልኝ። እስኪ ይሄን ቪዲዮ ደግሞ መጨረሻ እዩልኝ፣ መጨረሻ ድረስ እዩልኝ። ላይፍ መግባትም ትንሽ አይመቸኝም። ለዛ ስለሆነ እስከ መጨረሻ እያያችሁ እየሰማችሁ ደግሞ ኖቲም አድርጋችሁ እየከፈታችሁኝ አግዙኝ ቤተሰብ። የምር ነው የምላችሁ። 10 ደቂቃ ቪዲዮ ናት። ላይፍ ላይ እኔ ከገባው 20 ደቂቃ 30 ደቂቃ እቀመጣለሁ። ግን እቺን 10 ደቂቃ ቪዲዮ እዩልኝ። እቺን 10 ደቂቃ ቪዲዮ ይሁልኝ ፕሊዝ። ወዳችሁ አንድ ልጅ እንደዚህ ትላንትና ሁሌ ሄጄ ስሟን አልጠቅሳትም በነገራችን ላይ እና ሁሌ ቪዲዮ ሄዳለሁ ማለት ላይፍ ስለምትገባኝ ላይፍ ነው የሚሄደው ማለት ነው። ቪዲዮ እንደለቀቀችው አላየሁም እኔ። ወይም ቪዲዮ ዘይራታለሁ ወይም ላይፍ ነው የሚሄደው እንጂ ቪዲዮም ላይፍም መዘየር አልችልም። ታውቃላችሁ እኔ ላይፍ እየገባሁ ስለ አይደለ ማለት ነው። እና ለምንድን ነው ቪዲዮ ማትዘይሪው? ቅርብ እየሻለሁ ምናምን ስትለኝ እንዲህ ምን ነው ቅር የምትይ ያልኳትና እኔ ብዙም ማውራት አልፈልግም እናቴ ቻው ደህና ሁኚ። ለምን ካላችሁ ቪዲዮም ላይፍም መዘየር እንትን ለኔ አሁን 7 ደቂቃ ቪዲዮ ነው፣ 10 ደቂቃ ቪዲዮ ነው ካየች የምታየኝ። እኔ 40 ደቂቃ 20 ደቂቃ 30 ደቂቃ ተቀምጬ ሲወጣ ካየች 10 ደቂቃ ቪዲዮ ነው። ምን ትርፍ ያስወራታል ብዬ ባይ አልኳት ማለት ነው። የምሬ ነው የምላችሁ እና ውዶች ማሮች ይሄን ቪዲዮ እስከ መጨረሻ እዩልኝ። ሲሙ ለእናንተም ትምህርት ይሆናል ውድ ቤተሰቦች እና መልካም አዳር ይሁንላችሁ። በነገራችን ላይ በማብራት ነው እየሰራሁት።